ነፍስ አባት ቁረብ እያለሽ ምን አይነት ትህትና ነው? ነፍስ አባት ቁረብ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። ሁሉም ሰው ከዚህ መጠጣት አለበት። ሁሉም ሰው ይህን መብላት አለበት። ይህን የዘላለም ሕይወት ማግኘት አለበት። በዚህ ውስጥ ቤዛነትና ኃይልን ጨምሮበታል። ቃል አስቀምጦበታል። ጽዋው ውስጥ፣ ህብስቱ ውስጥ፣ ስጋው ውስጥ። እኔ እንዴት እንደምትረዱኝ አላውቅም። ይሄን በዛ ላይ ይሄ ብቻም አይደለም። በዚህ ምድር ላይ እውነተኛ መብል፣ እውነተኛ መጠጥ ተብሎ የተጠራው የጌታ ስጋና ደም ብቻ ነው። እስኪ በሉ ስጋዬ በሉ እስኪ እውነተኛ መብል ነው። ደሜ እውነተኛ መጠጥ ነው የሚባል አለ በዚህ ምድር። እውነተኛ የሚባል ምግብ፣ እውነተኛ የሚባል መጠጥ አለ እዚህ ምድር ውስጥ። የማትሞቱበት ምግብ፣ ህይወት የምታገኙበት ምግብ፣ የማትታመሙበት ምግብ፣ የማትራቡበት ምግብ፣ ረሃብን የሚያስወግድ ምግብ፣ ጥምን የሚያስወግድ ለዘላለም እንደዚህ አይነት መጠጥ በዚህ ምድር ታውቃላችሁ ወይ? ህይወት የሚሰጥ ጥበብ የሚሰጥ የሚያነፍስ ነው እንጂ የሚያሰንፍ የሚያሳብድ መጠጥ ነው እንጂ እዚህ ዓለም ላይ ያለው ህይወት የሚሰጥ ጥበብ የሚገልጥ እውቀት የሚገልጥ እዚህ ዓለም ላይ ታውቃላችሁ? እንደዚህ አይነት መጠጥ ታውቃላችሁ? ይሄ የጌታ ስጋና ደም ጥበብን የሚገልጥ ነው፣ እውቀትን የሚገልጥ ነው። ልቡናን አይምሮን ብሩህ የሚያደርግ ነው። ወደ ሰማይ የሚወስድ ነው። ከመላእክት ጋር አንድ የሚያደርግ ነው። አካልን ከክርስቶስ አካል ጋር የሚቀጥል ነው። ጭንቅላትህ የክርስቶስ ጭንቅላት እንዲሆን የሚያደርግ ነው። ወይም ራሱ ክርስቶስ እንዲሆን የሚያደርግ ነው ስጋና ደም ማለት። ብዙ ሰው ይበጠብጣል፣ መድኃኒት ይበጠብጣል። በጣም ብዙ ሰው የሚያምን አለ ለልጆች እንደዚህ ቢደረግላቸው፣ እንደዚህ አይነት ነገር ቢደረግላቸው ትምህርት የሚገልጥ እያለ ስር የሚምስ ቅጠል የሚበጥስ በጣም ብዙ ሰው ነው። ትምህርት እንዲገለጥልኝ ብሎ ስለ ትምህርት ሌላ ተራ ነገር፣ ምድራዊ ነገር ከአጋንንት ጋር ከርኩሳን መናፍስት ጋር የሚመላለስ የሚወዳጅ ሰው ብዙ ነው። ጥበብ ፍለጋ ብሎ እውቀት ፍለጋ ብሎ ግን እዚህ አለ፣ ያ እዚህ አለ። ትምህርት ይገልጣል ያ